ለጊዜ እኮ ይሞታሉ ብለው የሚወራረዱብን ሰዎች አሉ። ይሄንን አመት አያልፍም ብለው የሚወራረዱብን ሰዎች አሉ። እኔ ከመወረውረው ካመለጠ ብለው የሚዝቱብን ሰዎች አሉ። ይኸውላችሁ እንደ ገዳዮችማ ቢሆን ተገድለን አልቀናል። እንደማን ግን አለን? እንደማቸርነት አለን። ባለ ብዙ ምሕረት በሆነው በእግዚአብሔር እጅ ላይ ስለተደገፍን በሱ እጅ ላይ አለን። ኢትዮጵያውያን ከእንግዲህ ስደቱን በቃ ይበለን። ለኢትዮጵያውያን ጦርነቱን እግዚአብሔር ከእንግዲህ በቃ ይበለን። ከእንግዲህ ለኢትዮጵያውያን መለያየቱን በቃ ይበለን። ጥላቻውን በቃ ይበለን። መከፋፈሉን መገዳደሉን እግዚአብሔር በቃ ይበለን። ቀባሪ ጠፋ፣ ሁሉ ቤት ሐዘን ሆነ። ዛሬ ሁሉ ቤት ለቅሷል። ሁሉ መንደር ሐዘን አለ፣ ግን ለቅሶ ደራሽ የለም፣ አጽናኝ ግን የለም። እና ስትገላበጥ ብታድርም ሌሊቱን ያነጋልህ ማን ብቻ ነው? ሲቆረጥምም ሲፈልጥም ብታድር ሌሊቱን ለሞት ያላደረገብህ ደግፎ ያነሳ ማን ነው? የተያዛችሁት በመድኃኒዓለም እጅ ላይ ነው፣ እንዳትፈሩ። የሚዝትባችሁ ጥርስ የሚነክስባችሁ የሚያስፈራራችሁ ሰው አለ። ግድላችሁ እኔ የተያዝኩት በመድኃኒዓለም እጅ ነው በሉት። ጠላታችሁ በማን እጅ? ከያዘ በማይለቀው በማን እጅ? ካስገባ በማያስወጣው በማን እጅ? በማይጥለው በማን እጅ? በማይዝለው በማን እጅ? ሰይጣን የሚገለበጠው ሰይጣን የሚሸነፈው በአምልኮ በመድኃኒዓለም ፊት ለፊት ስንንበረከክ ነው። ለማስለ ስለ ራሳችን ኃጢአት የምናለቅስበት ነው ወገኖች። ግድ የላችሁ። እኛን በድል ይሆናል፣ እኛን እናጠፋ ይሆናል፣ እኛን ደክም ይሆናል። ግን ሁሉ ስለ ራሱ ቢያለቅስ ጥሩ ነው። የሰማችባት ምሽት ላይ ይጸጽተናል። ስናለቅስ ስናነባ እናድር ይሆናል። ሲነጋ ግን ለንስሐ ከመጣን እውነተኛ ክርስቲያኖች ነን ወገኖች። ብቻችሁን ሁሉ የምትጨነቁበትን የምትተክዙበትን ለብቻችሁ የምትቆዝሙበትን ጉዳያችሁን ሁሉ ለመድኃኒዓለም ስጡ። እሱ ችግራችሁን ያቀላል። ትከሻችሁ ላይ ያለውን ቀንበር ሊያነሳላችሁ የታመነ ነው። ወደደንና ባከበረን ደግሞም ባፈቀረን በሰላማችን ራስ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ኃጢአት በደላችንን በምሕረቱ ከድኖ በይቅርታው አደባባይ ሸፍኖ ያቆመን አማኑኤል አምላካችን ለስም አጠራሩ ክብርና ምስጋና ለአምላካችን ይሆን። ለቃል ርደት ለሥጋ መርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን መመኪያ